አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሂኩ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ያለው አልሐምዱሊላ። ዛሬ ቪዲዮ ይዤላችሁ የመጣሁት ስልካችሁ ቢጠለፍና እንዲሁም ከጠለፋ ለማውጣት ምንድን መጠቀም አለብን የሚለውን ነው እና ማለት ነው። አሁን ላይ ደግሞ አዲስ ስልኮች ላይ የምናያቸው ማንኛውም ካሜራም ይሁን ቪዲዮ ምን ስንቀርጽ ይሁን ወይም ስንደዋወል ከላይ በኩል አረንጓዴ ነገር የሚበራ እናያለን እና እሱንስ እንዴት ነው ምንድን እንደሆነ ምንነቱን እነግራችኋለሁ ማለት ነው። አሁን ቀጥታ እንዴት ማወቅ እንዳለብን ቢጠለፍብን እንዴት ማወቅ እንዳለብን አሳያችኋለሁኝ ማለት ነው። አብራችሁኝ ቆዩ። ቀጥታ ስልክ መደወያ ውስጥ እንገባለን ማለት ነው። ከዛም ኮከብ መሰላል 67 መሰላል ብለን እንደውላለን። ከዛም ስንደውል ስልካችን የተጠለፈ ከሆነ ቁጥሩን ያመጣልናል። እንዲሁም ያልተጠለፈ ከሆነ ደግሞ ልክ እንደምትመለከቱት ኖት ፎርዋርድድ ይላል ማለት ነው። ቢጠለፍ ኑሮ ግን ከላይ ቁጥሩ ይመጣልን ነበረ ማለት ነው፣ የጠለፈን ቁጥር። እናም እንደዚህ በምታዩት መልኩ ይሄ ስልኩ አሁን አልተጠለፈም ማለት ነው። እና አሁን ለምሳሌ እናንተ ምናልባት 2 ሲም ካላችሁ በአንዱ ሲም መሞከር ትችላላችሁ ማለት ነው። በአንዱ ሌላኛውን ጠልፋችሁ ማለት ነው። እና አሁን እንደምታዩት ይሄ እንዳልተጠለፈ ያሳየናል። ቀጣይ ቢጠለፍስ ምንድን ነው እንዲወጣ የምናደርገው ወይንም ከተጠለፈበት እንዲነሳ የምናደርገው ካልን ደግሞ መልሰን መደወያ ውስጥ ከገባን በኋላ እንደምታዩት ወደ ሌላው ቁጥር እንጽፋለን ማለት ነው። ከጠለፋ የምናወጣበት ቁጥር ማለት ነው። እሱ ምንድነው? መሰላል 67 መሰላል ነው ማለት ነው። ከዛ ይሄንን ስንደውል ቀጥታ የጠለፈን ቁጥር ይወጣል ማለት ነው። ወይንም ደግሞ ይሰረዝልናል። ይሄው እንደምታዩት እዚህ ጋር እኔ የጠለፈው ቁጥር ስለሌለ ምንም እንትን አላለም ማለት ነው። ግን ኤራዝ ሰክሰስፉል ይላል ከታች እንደምታዩት ማለት ነው። ያንን ቁጥሩ እንደጠፋ ይነግራችኋል ማለት ነው። እንዲሁም ወደ ቀጣዩ ስናልፍ እንዴት ነው የሌላ ሰውስ ማለት መጥለፍ ብትፈልጉ እንዴት ነው መጥለፍ የምንችለው ካላችሁ ደግሞ እሱንም እንደዚሁ ቁጥሩን እነግራችኋለሁ ማለት ነው። ኮከብ 67 እንዲሁም ኮከብ ከዛም ቁጥሩን የምንጠልፈውን ቁጥር በማስገባት እንደውላለን ማለት ነው። እና ውድ ቤተሰብ እንደዚህ በማድረግ ስልካችንን መጠለፉን አለመጠለፉን እርግጠኛ እንሆናለን ማለት ነው። እንዲሁም ደግሞ ከላይ አረንጓዴ የምትበራብን ምክንያቱን ለማወቅ ምንድነው ብለን ማወቅም ካለብን እነግራችኋለሁ ማለት ነው። ቀጥታ ወደ ሆም ገባለው። አሁን ከዚህ ላይ ለምሳሌ እቺ አረንጓዴ የምትመጣዋ የተለያየ ቦታ ስንገባ ነው ስልካችን። ለምሳሌ ካሜራ ውስጥም ሊሆን ይችላል፣ ኢሞ፣ ዋትስአፕም፣ ስናፕም ሁሉም ቦታ ስንገባ እዚህ ከላይ በኩል አረንጓዴ የምትመጣ ከሆነ ምንድናት የምትለውን ለማብራራት ያክል ማለት ነው። ለምሳሌ ያክል እንግባና ካሜራ ላይ ገብተን ላሳያችሁ። እዚህ ጋር ካሜራ ቀጥታ ስገባ አረንጓዴ በርቷል ማለት ነው። ይህም ምን ማለት ነው? ካሜራችን ውስጥ ካሜራ እየቀረጽን እንደሆነ ይገልጽልናል ማለት ነው። ማለት መጀመሪያ አፕሊኬሽኑን ስንከፍት ፐርሚሽን ወይንም ፐርሚሽን ይጠይቀናል እና እሱን ፐርሚሽን ፍቃድ ማለት ነው። ፐርሚሽን ፍቃድ ይጠይቀናል። ፍቃድ ከሰጠነው እንደዚህ ይመጣል ማለት ነው። እንደምታዩት አሁን የካሜራ ምልክት ትመጣና ከላይ አረንጓዴ ይሆናል ማለት ነው። እንዲሁም ሪከርድ ካደረኩ ሁለቱም ነው የሚመጣው። አያችሁ ማይክ እና ካሜራ እየተጠቀምኩ እንደሆነ
ያሳየኛል ማለት ነው። አብዛኞቻችን አሁን ለምሳሌ ኢሞ ገብቼ ተመልከቱ ስደውል እንደዚህ የማይኳ ምልክት መታለች ማለት ነው። እና ከተመቻችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እና ይሄ ምልክት ያው ምንም ማለት አይደለም ማለት ነው። ነገር ግን ቤተሰብ እዚህ ጋር ማወቅ ያለባችሁ ያው የተለያየ ኢሞም ሆነ ምንም በምንገባበት ጊዜና በእኛ በኩል ቴክስት የምንጽፈውን ወይንም ደግሞ ከሌላ የተጻፈልንን እኛ ሳንመልስ ሌላ ሰው የሚመልስልን እኛ እንደመለስን አድርጎ የሚመለስ ከሆነ ይሄ ምናልባት የተጠለፈ ሊሆን ስለሚችል ያው እንትን ማለት አለባችሁ ማለት ነው። ይህንን የሚመጣውን አረንጓዴ ማጥፋት ትችላላችሁ፣ እርግጠኛ ለመሆን ወይንም ራሳችሁን ከጥርጣሬ ነፃ ለማድረግ። ምክንያቱም ያው ምንም አይደለም ሲባል ቀለል ማድረግም አይደለም። ምክንያቱም ያው የተለያየ በዚህ አጋጣሚ ሊጠለፍም ስለሚችል ማለት ነው። ይህንንም ደግሞ ለማስተካከል ወይንም ለማጥፋት ከፈለጋችሁ ሴቲንግ ውስጥ ገብታችሁ ነው የምታስተካክሉት። ሀሳብ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ እና በሌላ ቪዲዮ እንገናኛለን ማለት ነው።